በውጭ ገንዘብ እየከፈሉ የሚያለቃቅሱ እናውቃለን ምራቅ ጎብዳጅ ምራሽ ካባች በገዛ ገንዘብ የምታለቃቅስ አሜሪካ የኖርክ ለተሳዳቢ ገንዘብ እየከፈልክ የምታለቃቅስ የምታለቃቅሽ እናውቃለን ዱባይ የሄዱ ከባለቤታቸው ውጭ ማን እንደሚያፈነድዱ እናውቃለን ምረት ትራክ ድራይ እናውቃለን ብንናገር እናልቃለን እያሉ ተደብቀው የሚያሽቃብጡ እናውቃለን። እኔ እኮ ነብይ ነኝ ጋይስ፣ ነብይ እኮ ነኝ ነግራቸዋለሁ። የእናንተ ገንዘብ የሚያኖር መሰለኝ ይህን አይገዛልኝም። ኦኬ የእናንተ ገንዘብ አያኖረኝም። የእናንተ ግን እናውቃለን። ለኢትዮጵያ ሕዝብ ትንቢት ነው። ትንቢቱን ስሙ። አናውቅም ጋይስ፣ እናውቃለን እነማን ተከፍሏቸው እንደሚለፈልፉ እናውቃለን እነማን በብሔር በጎሳ እንደሚያባሉ እናውቃለን እነማን እንደሚያሽቃብጡ እናውቃለን አጎብዳጆች እነማን እንደሆኑ እናውቃለን ምቀኞች። አሁን አጂ የዚህ ቤት የገባ ለማስተዋወቅ የእሱን ጌም እንጂ ጊፍት ሊሰጥ አይደለም። ለዛሬ ቦለኩ አጂ ጭናቅናታሞች እነማን እንደሆኑ እናውቃለን የራሳቸውን ችግር በሌላው ሊለጥፉ ይፈልጋሉ። እናውቃለን ብንናገር እናውቃለን እያሉ ተደብቀው የሚያጎበድዱ እናውቃለን ስድብ እየፈሩ በውጭ ገንዘብ እየከፈሉ የሚያለቃቅሱ እናውቃለን ምራቅ ጎብዳጅ ምራሽ ካባች በገዛ ገንዘብ የምታለቃቅስ አሜሪካ የኖር ለተሳዳቢ ገንዘብ እየከፈልክ የምታለቃቅስ የምታለቃቅሽ ዱባይ የሄዱ ከባለቤታቸው ውጭ ማን እንደሚያፈነድዱ እናውቃለን ምረት ትራክራየ እናውቃለን ብንናገር እናውቃለን እያሉ ተደብቀው የሚያሽቃብጡ Listen guys, እኔን አትሸውዱኝም። እኔ በደንብ አውቃቸዋለሁ እነማን እንደሆናችሁ እናውቃለን እኮ እናንተ እኮ እነማን እንደሆናችሁ እናውቃለን። እኔን ፖለቲካ አሰሩብኝም። እኔን አትሸውዱኝም። እኔ በትንቢት ነው የምንቀሳቀሰው። እኔ የምንቀሳቀሰው በሀቅና በእውነት ነው። ኦኬ እናውቃለን። ለዛም ነው የሞከራችሁት ነገር አልሆነም። በትንቢታዊ መዝሙር ሙዚቃ ተመታችሁ። እናውቃለን እኮ እዚህ ሶሻል ሚዲያ ላይ እኮ ማን ጊፍት እንደሚሰጠው ለማን ገንዘባችሁ እንደምትሰጡ ፈርታችሁ ሰነድ ስለተያዘባችሁ ወንጀል ስለሰራችሁ ኃጢአተኞች ስለሆናችሁ ብዙ ነገር ስላላችሁ ጌስዋት አያብ የሁላችሁን ሰነድ አውጣዋለሁ። እኔ አሁን እናወጣዋለን በደምብ ቀስ ብለን ለህዝብ ነዋ። ህዝብ ማወቅ አለበት አይደል? እስኪ ጋይስ ህዝብ ማወቅ አለበት። እኛ ኑና እንደዚህ አድርጓል እናወጣዋለን። አንድ በአንድ ሲወጣ ደግሞ የት ትገባለህ? ዩቲንግ ሄለንን የምትፈራው ፍራውል ቴቻ እዮዳብ ሲይዝ ምን ትሆናለህ? እኔ አውቃለሁ ይህን ነገር አያርለ እኔ አውቃለሁ። እኔን አትሸውዱኝ። ሁልሽን ቀድቼሻለሁ። እያላችሁ የምትልኪውን ነገር ሁሉ አስቀድሜ ተናግሬያለሁ። እዮዳብ ጋር ስትደውሉ ኤቭሪቲንግ ኢዝ ሪኮርድድ። እኔን አትሸውዱኝ። እኔ እኮ አውቃለሁ እኮ። እኔ እኮ ትንቢተኛ ሰው እኮ ነኝ።
እኔ እኮ አውቃለሁ የምታረጉትን በደንብ አውቃለሁ። ሄለን ስትመርጡ ሄለን ምን እንዳደረጋችሁ አውቃለሁ። ሄድና እዛ ጋር ሰነድን የያዘችብህ ገርፍሬንድን የያዘችብህ ምናምን ስትባል በውስጥ እየሰጠ አልቅስ $6000 ልክ ያለው ብለህ እሱን እንሄድበታለን። አሁን ተዘጋጁ። ድራማ ለምትፈልጉት እንሰጣችኋለን። እኔን አክብራችሁ የመጣችሁ 3 ሰዎች አመሰግናለሁ። 3 ጊፍተሮች ሰጠውኛል። ለማመስገን እፈልጋለሁ ከ3ቱ ጊፍተሮቼ ማለት ነው። 3 ጊፍተሮች ቆይ እስኪ ላመስግናችሁ። ሀኒቾ አመሰግናለሁ። ሀኒቾ ታንክ ዩ ቬሪ ማች። ዊሽ ታንክ ዩ ቬሪ ማች። ዳችቹ ታንክ ዩ ቬሪ ማች። ተመልከቱ ጋይስ 3 ሰዎች ነው የሰጡት። እነማን ናቸው? ዊሽ ጭራሽ በቅርብ አላውቅም። ዊሽ ዳችቹ ትናንትና የመጣ ሰው ነው። ሀኒቾ ናት የሰጠች። ሌሎቻችሁ እንዳላችሁ አይ ነው ተጠቃሚ ናችሁ። ሌሎቻችሁ እንዳላችሁ ሴረኞች ናችሁ፣ ፈሪዎች ናችሁ። ሌሎቻችሁ እንዳላችሁ ማለት ነው የት ሄዳችሁ ገንዘባችሁ እንደምታወሩ በኔ እጅ የበላችሁ በኔ እጅ የጠጣችሁ። ግን እዮዳብ ግን ከሳይኮሎጂ በላይ ሳይኮሎጂ ነው። እናንተ በጥንቁልና ለምትመሩት እኔ በመንፈስ ቅዱስ ነው የምመራው። እናንተ በጥንቁልና ትመራላችሁ፣ እኔ በመንፈስ ቅዱስ ስታስቡት የእናንተ እንትን አስፈልጎኝ ነው። ከአሁን በኋላ ግን እዚህ ቤት አትገቧትም። ከፍለህ ትገባለህ። $1000 ለገብት ለመቀመጥ በዛ ነው የምታደርገው እንጂ እኮ እናውቃለን እኮ ዊ ነው ሀኒቾ ዊ ነው። ግን መማር አለበት ህዝብ። አይነት ፈሪ ህዝብ ነው። ሀቅን አያየ የማያይ በቃ እንደዚህ ተሸውዳችሁ በዚህ ቬሎ ተለብሶ ምን ተደርጎ ሊበላ ምንድን ነው ያን የሰው ትዳር እያፈረሰች ያን ማን አላቆም ስሙ ማነው ሰው ያ የሰውየውን አሁን ደግሞ እዚህ ላይ ተጣልኩኝ በቃ ይኸው እዚህ ጋር ማንም አልመጣም ልብን ትማረክ። እኔ ንጉስ እዮዳብ ነኝ። እኔ ንጉስ እዮዳብ ነኝ። በሀቅና በእውነት ብቻ ነው የምንቀሳቀሰው። ምራ አሽቃባጭ፣ ምራ አስመሳይ እናውቃለን። ቀጥታ በነገራችሁ ላይ እንደ አማራ የሚጠላኝ ሰው የለም። ሶሻል ሚዲያ ላይ አይታችኋል። አማራና ኦርቶዶክስ ተዋህዶ እንዴት እንደሚጠሉኝ አይታችኋል አይደለ? ግን እኔ አንድ ነገር ልንገራችሁ። ያንን ደግሞ ተባብረው እዛ ጋር ሰርተው እንትን ሰርተው አማራዎች እዚህ ሶሻል ሚዲያ ላይ ያሉት አማራዎች ለምን አማራ ስለሆንኩኝ እኔ ለምን ብሔርተኛ አልሆንክም? አልሆንም፣ አልፈልግም። እኔ ፕሮቴስታንት እምነት ተከታይ ነኝ። ሙስሊሞች ተመቹ፣ ጥሩ ናቸው። ገንዘብ ፈልጓል፣ እውቀት ፈልጌ፣ ሀሳብን ፈልጌ። እናንተ ግን ቅናታችሁ፣ ምቀኝነታችሁ ቤታችሁን ከፍታችሁ ስትቃጠሉ፣ ክርስቶስ ያስተማራችሁ ፍቅር እናንተ የምታስተምሩት ምንድን ነው? ጥንቆላ። እናንተ የምታስተምሩት ብልግና እንዳለ ማለት ነው። እንዳለ ሁል ጊዜ በእኔ ላይ የሚነሳው አማራው ነው አድም የሚያስይዘው። ትግሬ ወዛ ጋር እንደምትመለከቱ እንዳለ እሷ ቤት የገቡት ግን እዚህ ቤት ኢትዮጵያዊ ይመጣል። እዚህ ጋር ብሔርተኛው፣ ይህ ሃይማኖተኛው፣ አክራሪ ሃይማኖተኛው፣ አክራሪ ብሔርተኛው እዚህ ቤት አይመጣም። እዚህ ቤት የሚመጣው ማን ነው? ኢትዮጵያኒስቱ። በጣም ጥቂት ነን ኢትዮጵያኒስቱ። በኢትዮጵያዊነት የሚያምን ጥቂት ነው። አማራዎች ግን በእኔ ምክንያት ገና ደም ታለቅሳላችሁ። ቢካዝ እየመረጣችሁ የምታደርጉት አድም